ለመሆኑ በአእምሯችሁ ውስጥ ያለ ትልቅ ሀሳብ እያለ ነገር ግን ሰው ምን ይለኛል ወይም ብከስርስ በሚል ፍራቻ ብቻ እንቅልፍ አጣችሁ ታውቃላችሁ? እንኳን ወደ ወንድም አድቫይስ ቻናል በሰላም መጣችሁ። ዛሬ ስለ አንድ በጣም አስፈላጊ ጉዳይ እናወራለን። ብዙዎቻችን ድንቅ ችሎታና ሀሳብ እያለን ወደ ተግባር እንዳንገባ የሰንሰለት ያህል አስሮ የያዘን አንድ ጠላት አለ። እሱም የመጀመር ፍርሃት ነው። ዛሬ በዚህ ቪዲዮ ይህን ፍርሃት እንዴት ሰብረን እንደምንወጣና በራስ መተማመን እንዴት እንደምንጀምር በተግባር የተፈተኑ መንገዶችን እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በመጨረሻ ላይ የምነግራችሁ ነጥብ የሁሉንም ስኬታማ ሰዎች ሕይወት ምስጢር የያዘ ነው። ታሪኩን በአንድ ወጣት ልጀምርላችሁ። ስሙን አበበን በለው። አበበ በጣም ጎበዝ የእንጨት ሥራ ባለሙያ ነው። ሁሌም የራሱን ትንሽ ወርክሾፕ ከፍቶ ጥራታቸው የላቁ የቤት ዕቃዎችን መስራት ይመኛል። ነገር ግን አበበ ለ3 ዓመታት ያሰበውን ሳይጀምር ቀረ። ለምን ይመስላችኋል? አበበ ሁሌም ገና ነኝ ይላል። ገንዘብ ይጎለኛል፣ ሰዎች ስራዬን ባይወዱትስ፣ ያለኝን ስራ ብለቅና ባይሳካልኝስ እያለ ራሱን በጭንቀት ይወጥራል። በአንጻሩ ጓደኛው ካሳሁን ምንም እንኳን ከአበበ እኩል ችሎታ ባይኖረውም በአንድ ትንሽ ክፍል ውስጥ ካሉት መሳሪያዎቹ ጋር ስራ ጀመረ። አበበ ዛሬም በሀሳብ ሲንገላታ፣ ካሳሁን ግን ተሳስቶ ተምሮ ዛሬ የትልቅ ድርጅት ባለቤት ሆኗል። የአበበ ችግር ችሎታ ማጣት ሳይሆን ፍጹም ሆኜ ልጀምር የሚል ፍርሃት ነበር። ብዙዎቻችን እንዳበበ ነን። እስካሁን ደግሞ ፍርሃታችን ማሸነፊያ 5 ቁልፍ ነጥቦችን እንመልከት። አንደኛ፣ ወርዝ ኬስ ሰናሪዮን አስቡ። ከሁሉም የከፋ ምን ሊሆን ይችላል? አንድ ነገር ስትጀምሩ ሊመጣ የሚችሉትን መጥፎ ነገሮችን አስቡ። ብትከስሩስ? ብትሳሳቱ? ምድር አይገለበጥ። ውድቀት ማለት ትምህርት እንጂ ፍጻሜ አይደለም። ሁለተኛ፣ በትንሹ ጀምሩ። ስታርት ስሞል። ብዙዎቻችን ግባችንን ስናይ በጣም ትልቅ ይሆንና ያስፈራናል። ፎቅ ለመውጣት በመጀመሪያው ደረጃ ነው የምንጀምረው። ዛሬ ማድረግ የምትችሏትን ትንሽ እርምጃ ብቻ እወቁ። ሶስተኛ፣ ሰው ምን ይለኛል የሚለውን በሽታ አስወግዱ። እመኑኝ፣ ሰዎች ስለ እናንተ የሚያስቡት ጊዜ የላቸው። ሁሉም በራሱ ኑሮ ተወጥሯል። ቢሳካላችሁም ባይሳካላችሁም ማውራታቸው አይቀርም። ስለዚህ ስለሚያወሩት ወሬ ሳይሆን ስለ ህልማችሁ ተጨነቁ። አራተኛ፣ ፍጹምነትን ወይም ፐርፌክሽንን አትጠብቁ። ሁሉም ነገር እስኪሟላ ከጠበቃችሁ መቼም አትጀምሩ። ደን ኢዝ ቤተር ዛን ፐርፌክት እንደሚባለው። አምስተኛ፣ ለምን የሚለውን ጥያቄ መመለስ። ይህን ስራ የምጀምረው ለምንድን ነው? ቤተሰቦችን ለመርዳት፣ ራስን ለመለወጥ? የለምን ምክንያታችሁ ጠንካራ ከሆነ ፍርሃታችሁ እየቀነሰ ይመጣል። ወንድሞች፣ ፍርሃት የለም ማለት አይደለም። ፍርሃት አለ። ነገር ግን ስኬታማ ሰዎች ፍርሃታቸውን በኪሳቸው ይዘው የሚጓዙ ናቸው። ያሰባችሁትን ነገር ለመጀመር ነገን አትጠብቁ። ነገ ማለት የሰነፎች ቀጠሮ ነው። ዛሬ አሁን ባላችሁ አቅም የመጀመሪያዋን ስልክ መደወል ይሁን፣ መረጃ መፈለግ አሊያም እቅድ መጻፍን ጀምሩ። ይህ ቪዲዮ በሆነ መንገድ አበረታቷችሁ ከሆነ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። አሁን አንድ ጥያቄ ልጠይቃችሁ። ዛሬ ለመጀመር የፈራችሁት ምንድን ነው? በኮሜንት ላይ ጻፉልኝ፣ አብረን እንወያይበታለን። ለአዲስና ሕይወት ለሚለውጡ ምክሮች ወንድም አድቫይስ ቻናልን ሳብስክራይብ በማድረግ ለሌሎች አጋሩ። በቀጣይ ቪዲዮ እስክንገናኝ ድረስ ህልማችሁን ኑሩ። ቻው።